ዶክተር ወንድማችን እንዴት ሆነ? ያው ዶክተሮችም ነርሶችም ተረባርበን ሞክረን ነበር። እሺ በእናትህ ቶሎ ነገር ምን ሆነ? ያው አልሆነም። ኧረ ወይኔ ፈጣሪ ያለው ነው እንግዲህ ፈጣሪ ያለው ነው። አይዞህ በቃ አትዘንሽ። ምን ማለት ነው? እኛ የሞተው ሞተ ላለው መጨነቅ ነው። እና እናልቅስ እንዴ? ላለው መጨነቅ ነው። የሟቹን ሰገራም ሽንትም መርምሬ ነበረ። እሺ ያው ጨጓራው ቆንጆ ነው። ምን አገናኘው ዶክተር? አሁን ምን አገናኘው መሰለን? ከሞተ በኋላ ጨጓራው ምናምን ረጅም ዓመታት በጨጓራ ህመም ተሰቃይቻለሁ። እሺ ሳትሉኝ አለሳ እሺ ሳትሉኝ አለሳ እሺ ተነስ። ምንድነው ጨጓራ ወደ እኔ ቢመጣ እሺ ብትሉኝ ካንተ ነው? አዎ ሞቶ አይደል እንዴ? አይ ቃል አንዴ ስላስገባችሁ እሺ ስላላችሁ ነው እንጂ በህይወት አለ። ያልሞተ እንደዚህ ያደርገው ወስዳላ አይደል እንዴ? ወስዳላ እንደማከለክሉኝ ፊታችሁን ስላወኩኝ ቀድሜ ወስጃለሁ። እንዴ ሳይሞት መመለስ ያለበት የተወሰደ ነገር አይመለስም። ተቆርጦበታል። ምን እንጂ እዛ ናጋዛ እኮ አውቶቡስ ተራ ነው። አብሽር በቃ እዛው ተወር እንገናኛለን። ኧረ ሱራ ወይ አፋኩ ሰላም ነው? ጠፋ ሰላም ነው? ሰላም ነው አለ አይ አይደለም እዚህ ስራ ጀምሬ ያለ ስራ ተብተብ ያልኩ። ኧረ ቆይ ምን ነበረ የሞላ ስልክ የሞላ ተቋል እንዴ? እዚህ ታይ ተራው አለ ያዝ 09 ብረት ማናየሪያ ምንድነው በቀልድብኝ አባ የሥራ ሞራልን ታውቀለ ያ ሰሞኑን እንትን ስላልኩ እንትን ልንጋይ 09 05 በ07 ሰሚማቻል ወይስ ካልፈለክ አትልብኝ ቁጥር እኮ ያልኩህ ለስራ እኮ ፈልጌው ነው። ምንድነው ተወሩ እንት ኮስተራል እንዴ? እኔ እኮ ልንጋሬ ብዬ ነው እንጂ እንደውም አንተ ራስ ከፈለክ እዛው ቀበና ማለት ነው። አንተ ራስ ከፈለክ ቀበና ነው። ያዘራ ኪሎ ይቅርታ መምህር አንድ ጊዜ ኮሬክሽን ይኖራችኋል። ሁለተኛው ፔጅ ላይ 13ኛው ጥያቄ the logarithm of 3x square plus to the base 510 የሚለው the logarithm of 3x square plus the cube root of 2 የሚለው በእሱ ታስተካክሉታላችሁ። the base 510 ይሆናል። ስለዚህ ጥያቄው አንድ ላይ ምን ይሆናል ማለት ነው? the logarithm of 3x square plus the cube root of 2 the base 510 ይሆናል ማለት ነው። ይሄን አስተካክሉት። ሰርተን ጨርሰናል እኮ። ኧረ ጨርሰናል። ጨርሰናል። አዎ ድንጋይ ሰራዋላ። ኧረ አጣጣለህ የውሻ ልጅ እኔ ነው የተናገርከኝ? ዝም በል አንተ ነው እንደ ሰብላቴኝ አንዲ ቃላ እኔና አንተ ዲቃላ ያልከው ሰነጣጥቂ ይገልሃለው በእናቴም እያለው ወይ አንተ ወይኔ እንሞታለን። ከዚህ በኋላ ዝግ መንደር ላይ እኔ ነኝ አለቃም ሆነው እኔ ነኝ። ሚስትህንም እነጥቃለሁ አንተን ገድዬ። Hello, how are you? Good, how are you? I'm good. Where are you from and what's your name? I'm from America, I'm from Baltimore. You're from America. My name is Bursamo. Okay. I'm a comedian and a magician. Okay, are you a comedian? Yes, I'm a comedian and a magician. Oh, can you show us some stuff? What do you want to see? I don't know, maybe some magic, maybe something like that. Okay, like we have another trick too. Where I don't have to do anything. 7 roses, Chad. What a bish. በጌታ በኢየሱስ ማጂክ ብሎ ዝም። እሺ
እሺ እኔ ለምንድን ነው እንደዚህ አስማት የምችለው? ቢራቢሮ ታምራለች እያላችሁ የምትዘፍኑ ሴቶች፣ ሲንግል ሴቶች፣ ይሄ የሲንግል ሰው ስራ ነው። የቢራቢሮ ፊት ይሄ ነው። ይሄ ያምራል። ለራሳችሁም 9 ከ10 የሰጣችሁት ከምን ተነስታችሁ እንደሆነ መገመት ይቻላል። በዚህ ቢራቢሮ ሶሊድ 1 ከ10 ነች። ቀጭኔም ብቻ ነው በፊስ ካርድ የምትበልጣት። ጀስት ጽጌሬዳ አካባቢ ምናምን ስለምታዝግ ነው ቆንጆ እንደሆነች የሚታሰበው። ቆንጆ አይደል። ቢራቢሮ አባጨጓሪ ነበርሽ ወይ ምናምን ለሚለው ነገር ደግሞ አዎ አባጨጓሪ ነበረች። እኔ ባለፈ ህይወቷ ጀጅ ማድረግ አልፈልግም፣ ግን ያን የነበረውንም አያንትን ውስጥ ስኬል ውስጥ ከከተት ነው ወደ 0.62 ከ10 ትገባለች። ቢራቢሮ የሚያምር ነገር የላትም። እናንተም ብታገቡ ምናምን ነው የሚያምርባችሁ የህፃን ዘፈን ከምትዘፍኑ። ለማንኛውም ዛሬ አርሰናል ከማንቸስተር ሲቲ የሚያደርጉት የእንግሊዝ ፕሪሚየር ሊግ ጨዋታ አለ። እሱን ዋኒክስ ቤት ላይ የተዝናናችሁ ማየት ትችላላችሁ። በዚህ ፕሮሞ ኮድ ተጠቅማችሁ ዲፖዚት እና ሬጂስተር ታደርጉ የ30,000 ብር ቦነስ ተካፋይ መሆን ትችላላችሁ። የቴሌግራም ሊንኩ ባዮ ላይ አለ። ገብታችሁ እንትን በሉ። ቢራቢሮ አታምር። እንዳትበለሽ ምንድነው? እንዳትበለሽ ያለነው ታ እንዳትበለሽ። እሺ ያለነው ታ ይኸው ወሰደው። ኧረ ወሰድልኝ እባክህ፣ አታስጨንቀኝ። እኔን ጨምር። ወሰደው። ኧረ በሞቴ ወሰድልኝ። ኧረ አፈርሶን እንደው በሞቴ ወሰድልኝ። እንደው በሞቴ አፈርሶን ብዬ እንደው አደራ ነው ማለት ወሰደው እባክህ። ኧረ እንደው በሞቴ እንደው ከዚህ በላይ ግን መሄድ አልችልም ጋሽ። ትራፊክ አለ እዛ ጋር። አይው ምን አለ መሰለህ ዝም ብለህ ሂድ። እኔ እኮ አታውቅም እንደ ስለኔ ቀስቀጭኑ ቻልኩ እዚህ ከተማ ላይ ማንም ያቀኛል። ዝም ብለህ ሂድ። አንተ ምን ሆነህ ነው? ትራፊኩ እየመጣ ደግሞ ጭራሽ ችግር የለውም እየመጣ ደግሞ ምን እንትን ይላል። ትራፊኩ መጣ እንግዲህ። አሁን ሰላም ወንድሜ፣ ሰላም ናችሁ? ሰላም። እዛ እኔ ጋር ተው፣ እሱ ጋር ሳይሆን እስኪ አንቱ ዝም ተሳፋሪ ዝም በሉ እስኪ። እኔ ጋር ነው አልኩህ እኮ ተሳፋሪ ነው ይላል። አዲስ ንግድ ታውቃለህ? ወንድሜ አዲስ ንግድ ታውቃለህ? አዲስ ንግድ መንጃ ፈቃድ ታርጋ ፍታልኝ ታሰራልሽ። እያወሩ ነው አንደኛ ነው የመጣው። እኔን ካላወቅ ደግሞ እዚህ ከተማ ላይ ያለው የሚባል ባላው ውረዱ እስኪ ጋሽ ለምደም ወርዶ በምን የመኪናው ባለቤት ነች አይደለም ማለት ተሳፋሪ? አዎ ተሳፋሪ። አንዴ ወረዱ ነው አንዴ ወረዱ። እኔ እኮ ይባላል ምን ችግሩ እሱ ይሆናል። ታርጋው ይፈታል። ጉርጥ ይሄ አዲስ ትራፊክ ነው መሰለኝ መታኝ ቋንቋ ነግሮ ገንዘብ አልሰጣችሁ አንዱ ምሳውን ፍርፍር በላ፣ ከዛ መክሰሱን ፍርፍር በላ፣ ከዛ ራቱ ላይ ምን ቢሆን ጥሩ ነው? አራት ልጅ አቺ በእናትህ እንደዚህ ተጫዋቾች መጨረሻ በስማም እና አራት እንብላና ዛሬ ማለት ነው በቃ ቁርስ ላይ እንለያ አይደል? ለሊት ቆንጆ ጊዜ ብናታ። እኔ እንደዚህ አይነት ነገር አላውቅም። ቤት ይቆጡኛል። ወደ ቤት መሄድ አለብን። ቤት ይቆጡኛል? አዎ። እና ሁለት ልጅ ነው? አዎ። ምንድነው ያልሽው? ተንፈራፍሮ ሞተ ምናምን አልሽው? አዎ። ምንድነው? ምን እንማር ከዚህ ቀልድ? አሁን ቀልድ ነው ብለሽ ነው የነቀለሽው? ምሳው መርመራለ ወክተው መርመራለ ማታ መርመር ምንድነው ይሄ? ቀልድ ብለሽ ነው ወይ? ነፈዝ ተነግና ጀረዛ ከእንዳንቻን ራ እንከፍ ጋር ነኝ እንደውም ጥፋተኛው ማለት ነው። ጅል ዳቦን ከካሽ አገልግለኝ ይገባል። በከባዱ እንቁሽ በር ብዙ ማትናገር እምቢ ካልከኝ ደግሞ ምሻኘ እንደ ገሬ ወራቤ ምን መሰለ ቀረብ በለ ስታይ ሳውዲ የመሰለ ወንበርም የኛ ነው፣ ትምህርትም እኛ ጋር ወርቅ የሆነ ሰው ሰጥቶናል። ማን? ብርሃኑ ነጋ። ዳቦ ቤት ዘግቼ እንዳላረጋጋ እኛም እኮ አለን የዘፈኑ ንጉስ መሐመድ ሲርጋጋ። እኛ ላይ አያምርም ብዙ ማንብ ኳካ በፊጅካ
አብላት ስትባል ምንም እምቢ አልክ። እዚህ ፀጉር ቤት እንትን አልሰቀልኩትም እንጂ እኮ አለ ናርሲሲስት ነኝ። ልሳቅልኝ ነው ታዲያ አሽገዋለሁ። አሁን በ5 ደቂቃ አሽግልሃለሁ። በ5 ደቂቃ ነው ማሽግ። አስተካክልልህ። እንደዚህ የሚባል ነገር የለውም። እሺ አሽግልሃለሁ። አንተ ሲጀመር አትሰማም ሰው። እኛ እንድትለወጥ ብለን ነው እንጂ ስማ አሽግልሃለሁ። እሺ አስተካክላለሁ አለቃ። እንደዚህ የሚባል ነገር የለም። ስማ አስተካክላለሁ። ደግሞ እንዳትረሳ ምኑ ቅባት እኮ አልቀባኝ። አንተ አቢ ወይ ሰፈሩ እኮ አንተን ነው የሚያሙት። ያሙ እኮ ነው ያለው። ማን ያመኝ? እኔ እንደው እጁን አስፍቶ ነው የሚሄድ ሙኖት ነው ምናምን ያለው። እጁን አስፋፍቼ እንደዚህ ምናምን ስልል አዎ አንተን እኮ አትረዳኝም። ስፖርቱ ያመጣብን ተጽዕኖ እኮ ነው። እቺ ክንፎ እኮ ነች። እቺ ምን ሰራት አለ አይደል? እኛ እኮ አልበረርንም እንጂ 5 ክንፍ አውጥተናል። ለዛ እኮ ነው እንደዚህ ያዝ ሰው እየጠበርን ነው የሚመስለው። እስቲ ና ይሄን እንትን በሉት። ከባድ ነው በቃ ስፖርቱ ያመጣብን ተጽዕኖ ነው። ምንም ማህበራዊ ኑሮ ራሱ ልንኖር አልቻልንም። እኔ በጣም የሚያስጠልኝ ነው በቃ በገዛ እንጂ ና በቃ ግባሽ በቃ ይሄው ደጋግሜ ሞክሯል። አያስገባም። ደፋር ግን ስፖርት እኮ ነው። ይሄን ማህበራዊ በቃ ምን እናርግሽ? ፋሪስ እንዴት እንደጨስኩ ምን ሆነ ነው? አንተ የሴቶች ኳስ ቤቲንግ መድበኝ ልክ ቋጥሬ ጎል ጋር ደርሰው ምን ቢሉ ጥሩ ነው? ቤትና መኪና ከሌለው አናገባም ማለት ወይኔ ምን ታሞ ነው? ምን ሆነ? ማን ነው? አባ በእናትህ ፊልም እየቀረ ምንድነው? ምን መስሎ ነው? እኔ ታመመ መስሎ። አይ አልገባው። አሞህ መስሎ። ምን ሆነ ነው? ፊልም እየወረድክ ነው? ምን እሺ ነው? ፊልም እየቀረጸ ነው። እሺ አዩ ካሜራ ቀረጸ። እኔ አባ ደህና ነው። ይጀባት እሺ በጣም እናመሰግናለን። ይመችሽ። አንተ በጣም ብዙ ምስኪን ሰው ግን አለ። እሺ እንጀምር። ወይኔ ልቤ የምራመመው አንተ አሰማም ምን እሺ ነው? እየቀረጸ ነው 27 ላይ የሚመረጥ ፊልም ናምጣው። አንተ ኮሎኔል ወዴት ልትሄጂ ነው? ትርንጎ እንዴ እትዬ በቃ ያሰናብቱኝ። ይኸው እቃዬን ይፈትሹ ያስወጡኝ። በቃ ያሰናብቱኝ። ምን ሆነሻል? በቃ መሄድ ነው የምፈልገው። መሄድ ምንድን ነው? መሄድ ነው። ፀጉርሽን ሰርተሽ ተሽቀርቅረሽማ ሌላ ቦታ ልትሄጂ ነው እንዴ? በሄድስ መብት ያለው እንዴ? ድሮም እኔ ባለ ትዳር ቤት ነኝ። ዋይፋይ ያለ ጥበቃ የለ ሁለት የሌለበት ቤት አልሰራም። እኔ ባለ ትዳር ቤትም አልሰራም እንዴ። ሲያቀብጠኝ ገብቼ ነው። ቤቤ ነይ ውጪ። በቃ ይፈታል እንዴ? በቃ የሚፈትሹ ከሆነ ፈትሹ። ውጪልኝ በቃ በቃ ከከተራችሁ መጣ እንዴ። አልተረጀም እኮ ገና ልጅ እኮ ነኝ። ይሄ የድሮ መልኬ ካሁኑ ጋር ምን ዲፈረንስ አለው? አልቀረብህም እባክህ። አባዬ ስልክ እየጠራ ነው። ማን ነው? ሚጡ ይላል። አምጣው ሚጡ እቺ ሚጡ። አባዬ በእናትህ ላውራልህ፣ በእናትህ ላንሳው አንዴ። እንደው የሎስ ያንሳ እሺ፣ በመጥፎ ስም ያንሳ የሎስ። ስጠኝ ስልኬ። አሎ ሚጡዬ። እንዴት ዋሉ ኮሎኔል? ኧረ እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ሚጡዬ ጠፍተሻል አንቺ። ምንድነው ኮሎኔል? ድምፅህ ጉንፋን ይዞት ነው እንዴ? ድምፄ ምን እባክሽ ጉርምስና ይሆናል። እሺ በየት በኩል ነው እኛ ወጣቶቹ አግብተን መውለድ የምንችለው? ተቸገረን እኮ። እና በሰላም ነው የፈለግሽኝ ታዲያ? አይ እርሶን ሳይሆን ልጅዎትን ነው የፈለኩት፣ ኤሌክትሪክ ተበጥሶብን እንዲሰራልን። የስ ግባለት ነግሬህ ነበር እኮ አባዬ። አይ አይሰራም፣ ኤሌክትሪክ ምናምን አይሰራም እሱ። እንደዚህ አይነት ነገር እሰራለሁ፣ እችላለሁ። እማዬ ፒንሶችን እኔ ያረግሻቸው ማቴሪያሎች። ኧረ ተው የኔ ልጅ፣ ኧረ ተው እባክህን። ቆይ እንትን ኮሎኔል ምን አልሽኝ? ግንብ ላይ ነው የተበጠሰው፣ ፖል ነገር ላይ። ግንብ ላይ ነው ፖል ላይ ተሰቅሎ። ይሁን ምንም ችግር የለም። ለምን ሰማይ ላይ አይሆንም? እሰራዋለሁ። እሺ በቃ ሬሳውንም ቢሆን ላኪልኝ፣ ችግር የለም። ምን ችግር የለም። ተው የኔ ልጅ ግድ የለህም፣ ይቅርብ። ኧረ ምንም እንዳታስቢ እማዬ። እንዴ ደግሞ ለኤሌክትሪክ እንዴ? ኧረ ብራዘር እባክህ ተሳሳተ ገመረሙ ጎት ተረባክባክ። ምንድነው የምትለኝ? አቦቶኝ በስራዬ ጣልቃ ትግባ። ያ ገመድ እኮ ነው የተበጠሰ። ምንድነው የምትሰራው? ሲጀመር አንተ ማን ጠራ? ያመለከተችው ሴት ናት። አሁን አመልክታለን የመጣ ነው። በህጉና በደንቡ መሰረት ነው የምንሰራው። እኔ ልንገርህ ብዬ ነው፣ ለራስህ ነው። አትንገረኝ። ምን ሆነብኝ ነው የምትለው? እሺ እንደዚህ ገበል ሌላ ገመረሙ ብቆ ይኸውልህ፣ እኔ የተበጠሰ ኬብል እንዲና እንዲሽ ለዘመናት ኤሌክትሪክ ሳስተላልፍ ነበር በውስጥ። እሺ ዝም ብለህ ሳታውቅ ሰዎችን አትናቅ። አሁን ይሄ ልጅ ኤሌክትሪክ ሊሰራ ወጥቶ እኛ እንዴት ነው በሰላም የምንቀመጠው? የራሱ ጉዳይ እባክሽ። ተንቀሽቅሾ ነው ራሱ ይሄዳል ያለው። ኧረ ተው እንዲማ ጨካኛቱን። ቢያንስ እስቲ ደውልና ቼክ አድርግ ችግር እንደፈጠረ። በቃ የያዘኝ ልክ ወደድከኝ ካፈቀርከኝ ካሰብክልኝ ልጅቷን ጥራልኝ እባክህ። ያመለከተችው የምፈረመው ፎርም አለ። አሁን ምንድን ነው የሚለኝ? በእናታችሁ
አነሳም በቃ ስልክ መቼ አነሳና ነው ስልክ እሱ ለኔ። እስቲ ለሷ ሞክርላት እስቲ በሷ ታገኘዋለህ እስቲ። ሄሎ ሚጡ ሄሎ ወተት አምጡ እስቲ ወተት አምጡ። ኧረ ቶሎ በለው አምጡለት እንጂ ነዝሮታል። ከፋኝ እንደገና መረረኝ። ይቀርብሻል። በሶስት ሞግዚት ነው ያደኩት። አንዱ አጨብጫቢ፣ አንዱ አጉራሽ፣ አንዱ አጨፋሪ። ቀላል ሰው አድርገሽኛል እናቴ። ይኸውልሽ የሰፈሮቼ ልጆች ዳቦ እንዲገዙ ካናዳ ነው የምልካቸው ያለ ቪዛ። ቀላል ሰው አድርገሽኛል አንቺ። ለኔ ምንድነው የምታረግልኝ? ባለ 8 በሩን ጋቢና ቪት ነው የምገዛው። እስኪ ሙጭ በል እናቴ ትሙ ዘቀዘ በፈጣሪ ወይ ዛሬ ደስ ያለ ስሜት ወይ እና ልሻለሁ። በቃ ምንም እንትን የሚል ነገር የለም። ቤት ነው ቤቱን እገዛልሻለሁ። ያማተ ነው ቤት ቁጭ ያማተ ነው ቤት ከፍ አድርጌ ነው የምሸናበት። አንተ የመኪናው ስልኩንም አንተ ያለው ሰፈር ልጆቼ ዳቦ ገዛለሁ። ከቺቺ ነው ያለው ዳቦ የምገዛው። አንተ ስልኩን የለኝም ግማታም እበላለሁ ይላል። አፈር አባት ላ ያዝ ያ ሞቲ ጎ ምን አጠፋው? ዝም በል ሞቲ ምናምን ትላለህ እንዴ? ትሽለጠለጣለህ እንዴ? ምን አጠፋው አለ? ዝም በል ቦጆ ምንድነው ይሄ? ስማ ምንድነው እዚህ ወጣው? ሞተር ነው። ዝም በል የምን አባ ሞተር ነው? ጥንዚዛ ዘተወጣለህ እንዴ ከተማ ላይ? ስማ ስንት ሚሊዮን ብር አውጥተን የሰራነው አስፋልት እኮ ነው። ኧረ አለቃ ምን ዝም በል ሰው በሪፎን እየወጣ አይደለም እዚህ ላይ ሼም ውስጥ ለውስጥ እየሄዱ ነው። አንተ በዚህ አንተ ጀነሬተር ይዘህ ትወጣለህ ከተማ? ስማ ምንድነው የልጆች አር የመሰለ ሞተር ይዘህ ወጥተኛን አንተ እዚህ ላይ ትነዳለህ? ናውረድ ኧረ አለቃ ዝም በል። ስማ ምንድነው ደግሞ ንቀት ነው እንዴ? ኤልሜት ታውራኝም ንቀት ነው። ለምን ኤልሜት ምን ፊት ነው ልትነን? ኧረ እስባካ ወንድ ስማ አሁን 18,000 ብር ጄኔሬተር ከተማ ውስጥ ይዞ በመግባት ልጻፍብህ ወይስ በላይነሽ ጋር 10,000 ብር እቁብ ትጥላለህ? ኧረ አለቃ ቡኳን ልስጣ አሳባረ ቡኳን ልስጥ እያልኩ ነው። ወይ ጽፋል እስፓካ ወንድ ወይኔ ቢሮ ወይ መንግስት ቢሮ ምን በልመና